በጣም ነው የወደድኩት። እኔ ለወንድ ልጅ ጌታዬን ተንበርክኬ ጠይቀው አላውቅም፣ ግን እሱ አንበረከከኝ። ጠርቶ አልተለከፈኝ። ወላሂ ወበረካቱ። ውድና የተከበራችሁ የፋፊቱ ተከታታይ ውድ እህቶቼ ሁላችሁንም በያላችሁበት የዓለም ዳርቻ ሰላም ሰላም ብያለሁ። ውድ እህት ወንድሞቼ ማለት ነው። ሀቂቀተን እንግዲህ ፈኪን እንደሰማችኋት ነው። ያ አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም ነው ያፈርኩት፣ በጣም ነው ያዘንኩት ማለት ነው። በዚህ ደረጃ አልጠብቃትም ነበር። ፈኪ እንግዲህ በጣም ፍቅር ይዟት ተቅለስልሳ ምናምን፣ በፈጣሪ ስም ምን ልበላችሁ፣ እኔ ያፍር ያለው እውነት። ማን ነው ግን እንደኔ ያፈረ? ሀቂቀተን ማለት ነው። እና ሀቢቢ ፈክዬ እንግዲህ በዚህ መልኩ ወሬዋን ቀጥላለች ማለት ነው። እውነት ለመናገር በጣም ነው ያፈርኩት። እጅግ 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 ያሳፍራል ማለት ምንም አይነት ግንኙነት ሳይኖራችሁ ምንም አይነት ሳትግባቡ ሳትነጋገሩ በዚህ ደረጃ ተቅለስልሰሽ የሰው ትዳር ልታፈርሺ የሰው ህይወት ልታፈርሺ፣ አረ ሀቂቃ ከማፈር አልፎ ስቅቅ ነው ያለኝ ማለት ነው ንግግሯ። ወላሂ ነው የምላችሁ፣ በጣም ነው የሚያስፈራው፣ በጣም ያስደነግጣል ሀቂቀተን። እና ፈኪ ሄድሽበት መንገድ ሀቂያ በጣም ያስጠላል። ለመፈመስ ተብሎ ገና ለገና በዚህ ደረጃ ሴት ልጅ የአንድን ወንድ በቃ ለመሳብ ምናምን ነገር የምታደርገው ነገር ነው የሚመስለው። እንደገና እንደው ፕራንክ ነው እንዳትሉኝ፣ ውሸት ነው እንዳትሉኝ። ማለት ውሸት እንኳን ቢሆን ራሱ በዚህ ደረጃ መሆን የለባትም ሴት ልጅ። እንደውም አንድ የህይወት አጋር አለው ሰው ጋር በዚህ አይነት መፈታተን እጅግ ያሳፍራል። ሊሆንም አይገባውም። የመፈመስ አባቱ ገደል ይግባ እንጂ ማለት ነው። እንደዚህ አይደረግም። እንደው አንዳንድ ጊዜ ሴቶች ግን ለምንድን ነው ልብ የማንገዛው? ሀቂቃ ላኢላሀ ኢለላህ ላኢላሀ ኢለላህ። አሁን ድንበር አልፈሻል ፈኪ ማለት ነው። ድንበር አልፈሻል። ለነገሩ አንቺ ድንበር ካለፍሽ ቆይተሻል ግን እና ፈኪ ዛሬ አጠባ ያስፈልግሽ ነበር። እውነት ለመናገር ያው እኛ አጠባ ስለማንችል ነው፣ ማጠብ ምናምን አንችልም ችግሩ ማለት ነው እንጂ ወላሂ በጣም አጠባ ያስፈልጋታል ዛሬ። እንግዲህ ማጠብ የምትችሉ ሰዎች አጣጥቧት ማለት ነው። እና ቤተሰቦች ያው ፈኪን ማጠብ የምትችሉ ሰዎች አጣጥቧት ማለት ነው። እውነት ለመናገር የሰራሽው ስራ እጅግ ያሳፍራል። እጅግ ጭራሽ ለወንድ ልጅ አይስተገድም አልንበረከክም ነበር ምናምን አንበረከከኝ ምናምን መጣፊያ ምን ይቱነባ አላስብ። ጭራሽ እንደዚህ አይነት ወሬ ይወራል አንድ ባለ ትዳር የሆነ ሰው ጋር ተጣልተው ደስ ብሎኝ ነው ምናምን። አረ በፈጣሪ የዛሬው አጠባማ እንደው ማጠብ የምችሉ ሰዎች አጣጥቧት። እውነቴን ነው የምላችሁ፣ በጣም ነው የሚያስጠላው። በጣም እንደዚህ አይነት ነገር ከሴት ልጅ አይጠበቅም። ይህችኛይቱን ህይወት ማበላሸት ነው። እንደው ተመካክራችሁ ቢሆን ራሱ በጣም ነው የሚያስጠላው። ማለት ምን ለማስተማር ነው ይሄን ቪዲዮ የሰራሽው ማለት ነው? ምንድነው የሚያስተምረን? እንደዚህ ስለተላላትሽ ምናምን እየሆነ ምናምን እንዴ ሙኝሽ ነታሊ። ግን ያው ትንሽ እንደው ኒንጃ ብቻ ቃል ያጥረኛል እውነት ለመናገር ማለት ነው። አይደረግም በቃ ለምን? በነገራችን ላይ እሷ ብቻ አይደለችም። በቃ ኢትዮ ስትመጡ ወላሂ ኢትዮጵያ ምድር ባለትዳር የሆነ ወንድ በሙሉ ሴት ላጤ እንደዚህ የሆነ በቃ ትዳር የሌላቸው ሴቶች በሙሉ በቃ ያለውን ትዳር ያለውን ሰው በዚህ አይነት ደረጃ ምክር በሚመስል እህትነት በሚመስል ነገር በቃ ድንበር አልፈዋል ማለት ነው። በቃ ድንበር ነው ያለፉት። በቃ ስርዓት የሚባል ነገር የለም፣ ህይወት የሚባል ነገር የለም። ያ የድሮ ትዳር እንደዚህ በስነ ስርዓት ክብር ያለው ትዳር ምናምን የለም። ይወልድልሻል ጥሎሽ ይሄዳል፣ አለቀ። ይወልድልሻል ጥሎሽ ይሄዳል። ይሄ ነው ያለው ማለት ነው። እና ይሄ የሆነው ደግሞ በእንደነዚህ አይነት ሴቶች ነው። እንደነዚህ አይነት ሴቶች ባሉበት መንገድ ነው ማለት ነው እንደዚህ አይነት ነገር እየተፈጠረ ያለውና በጣም ያሳፍራል። በቃ የሰራሽው ስራ፣ የተናገርሽው ንግግር፣ አክትሽ፣ ሁሉ ነገርሽ የሚያስተምረው በቃ በጣም ህገወጥነትን ነው በቃ የሚያሳየው። ህገወጥ ሆነሻል። በቃ ምንም ስርዓትሽን የሚባል ነገር የለሽም። እንደዚህ አይነት ነገር በሚዲያ አይለቀቅም። ይፋቱም ይገናኙም ምን አገባሽ አንቺ? ምን ቤት ነሽ ሲጀመር ማለት ነው? ምን አገባሽ? በነ ኢክሩ ውስጥ ምን ያገባሻል? በፈጣሪ
ወላይ ማፈሪያ ነሽ። እሬ እኔ ስላንቺ አፍሬያለሁ፣ ተሳቅቄያለሁ። የሰውን ባል ለማነካካት መቀማት ላቀሚያት ትችያለሽ፣ ግን ያሳፍራል ድርጊት። በጣም ነው የሚያሳፍረው። እጅግ ያሳፍራል። የሰራሽው ስራ መሆን የለበትም በጭራሽ ማለት ነው። አንድ ባልና ሚስት ጣላል፣ ጭቃጭቃል፣ በቃ ማንም መግባት የለበትም። ግን አንቺ እንዲህ ነበር ምናምን። ኧረ ብስሚላ። ኧረ እናትዬ ስትመኛ ልጅ ማለት ነው። ስትመኛ ልጅ እሱ ስንከት ማያደርግሽ በምንሽም። ሂስትሪሽን እኮ መጀመሪያ እየተናገርሽ ነው የገባሽው። ታስታውሽ ከሆነ መጀመሪያ ላይ በምን እንደመጣሽ፣ ወዴት እንደመጣሽ፣ ምን ሆነሽ እንደመጣሽ የራሽሽን ሂስትሪ በዛ ልክ ዘርተሽ አልፈመስኩም እንዳትይ ፈመሰሻል። ከዚህ በኋላ ቢያንስ ሰብሰብ ማለት ነበረብሽ። እንደው ጥሩ ባል ለማግባት እንኳን ሰብሰብ ማለት አለብሽ ማለት ነው። አሁን ሆይ የሚልሽ ሁላ ነገ እያጠባ ያሰጣሻል። አትጠራጠሪ እሺ። ስለዚህ ወደ ክብርሽ ተመለሽ። ወደ ሴትነትሽ፣ ወደ ራስሽ፣ ወደ ስርዓት ተመለሽ ማለት ነው እንጂ እንደዚህ ማድረግ የለብሽም። ዛሬ የኢክሩን ባል እንደዚህ አድርገሽ ሆነ ኢክሩ እንደዚህ አድርገሽ ሆነ ነገ ደግሞ የሌላ ዋጋ ትከተያለሽ። እና አላህ ይቅር ይበልሽ። ከምንም በላይ የተላላጥሽው መላላጥ ለኛ ለተመልካቾች አልተመቸንም። እናትዬ እባክሽ ግን ለመሆኑ ማለት ይሄ መፈመስ ማለት በቃ የሆነ ስህተት ካልሰራን አንፈምስም እንዴ? እውነት ለመናገር በቃ እኔንም ስደውኛ እንግዲህ ጉድ እኮ ነው ወይ ሰደባችሁ አፈምሱኛ። አሁንማ እንዴት ብዬ ልፈምስሽ? ግን ወድ አይደለም እኮ ዩቲዩብ ጦልባት ነው እውነት ለመናገር እና እንዳፈርዱባት ዩቲዩብ ጣልባት ነው። ዩቲዩብ ጦልባት ነው ማለት ነው። ምን ታድርግ? እሷ ሳትሆን ዩቲዩብ ነው የጠላባት። ስለዚህ ተጦልባት ስለሆነ እንደዚህ የሰራቸው በእርግጠኝነት አስፈቅዳቸው መሆን አለበት ማለት ነው። ወላሂ ሳታስፈቅዳቸው ከሆነ ይሄን ቪዲዮ የሰራችሁ በጣም ከባድ ወንጀል ነው። እንደውም አንቺ መሆን አለብሽ ያጣላሻቸውና ያለያየሻቸው። ወይ በሌላ ስልክ እየደወልሽ ወይ መልእክት እየላክሽ። ይሄማ አንቺ ነሽ እዚህ ቦታ ያዳረሻቸው። ወይ በፌክ አካውንት እየጻፍሽ ወይ ፋኪ ወይ አንቺ ነገር ይሁንልሽ። እኛ ምንም አንልም። መልካም መፈመስ ብለናል። ለነገሩ ያው ነገሩ ቢደብርም እየመረረን እንውጠዋለን። የትም አንደርስም። ምክንያቱም ዩቲዩብ ነው እና አይደለ እንደው ምኑም እኮ አይወክልሽም ታውቂያለሽ። ግን ያው እና ፈጣሪ ትዕግስቱን ይስጣቸው። ሌላ ምንም አልልም። በእነሱ ዘማል እንግዲህ ፈኪዬ ተፈመሰችበት ማለት ነው። አሪፍ ነው እንግዲህ እያንዳንዳችሁ ነገር እየተሰዳደባችሁ ኑ በቃ ይሄ ነው። ሌላ ምንም እንትን የለውም። ይሄንን ለማስተማር አይደል እነሱ የፖሰቱት። እኛም እኮ እንደዚህ እንድንማር እኮ ነው የፖሰቱት ማለት ነው። እኛም እንግዲህ የምንቀስመው ይሄንኑ ነው። ሌላ ምን እንላለን? እና መልካም መፈመስ ብለናል። ውድ እህቶቼ ላይኳን እንዳረሷት ባይ